ሐና እናትሽ አለ ማክሰኞን ትመስለኛለች ረቡን ትመስለኛለች ማክሰኞ ምን ተገኘ አዝሪት አትክልት እጽዋት ተገኘ አበቦች አበቡ ፍሬዎች አፈሩ አንቺም የሕይወት ፍሬ ኢየሱስ ክርስቶስን አፍርተሻልና አንቺ ማክሰኞ ነሽ ክብር ይግባት እናታችን አዎ አጽሙ በሚቆፈርበት ጊዜ ምን ተገኘ ልክ አፉ ላይ ሰውነቱ ላይ አንዲት የጽጌረዳ አበባ ወጣለች ቅጠሏ ላይ የመላእኩ የቅዱስ ገብርኤል ሰላምታ ተቀርጾ ተገኘ ነው ጽጌ አስተራየ ሰሪጾም አጽሙ ድንግል ማርያምን የሚያመሰግኑ ሰዎች አጥንታቸው ጭምር የተባረከ ነው ደስ ይበላችሁ አጽማቸው ጭምር የተባረከ ነው ያው ያዕቆብ ዘንጽብን ምን አለ በሕይወቴ ብለኪ ሰላም ለኪ ኦ ቅድስት ድንግል ከመስሞን ዘአምድ በሕይወቴ ያለው እንደ ስምዖን ዘአምድ ሰላም ልሻለው ወደ ረሞቴ እሰ ይብሉኪ ወይወድሱኪ ኩሉ አይጽምቴ ሰላም ለኪ ኦ እግዝእቴ ቅድስት ድንግል ከመኤፍሬም ለባህዊ ከሞትኩ በኋላ አለ አጥንቶቼ ሳይቀሩ እመቤቴ ይሉሻል ብሎ መስክሮ አልፏል አጥንታችን ጭምር የተባረከ ነው ደስ ይበላችሁ ምን ይላታል ትመስልምኪ ማርያም ዕለተ ሳልስተ ወራብዕተ ዘወለደት ጽጌ ወፀሐይ ዓለም ብሬተ ድንግል ማርያም አበባ ናት ቀይ አበባ የውበቷ ምሳሌ ነው የምን ምሳሌ ነው የምን ምሳሌ ነው ነጭ አበባ ደግሞ የንጽህናዋ ምሳሌ ነው አራተኛዋን ዕለት ረቡዕ ትመስለኛለች አለ በረቡዕ ዕለት ፀሐይ ጨረቃ ከዋክብት ተገኙ ድንግል ማርያምስ ማንን ወለደች ንገሩኝ እውነተኛውን ፀሐይ እሱ ማን ነው አይሰማም በአስትሮኖሚው ሳይንሳችን ፀሐይ ይባላል የ3 ደቂቃ ጉልበቷ ምድር ላይ ቢመጣ ኖሮ የምድሩን ውቅያኖሶች ሁሉ አትንኖ ያጠፋ ነበረ የ6 ደቂቃ ጉልበቷ ቢጠራቀም ደግሞ የመሬትን ክረስት ንጣፉን ያቦነው ነበረ 100 ሚሊዮን ኒውክሌር ቦምብ የሚያህል ሪአክሽን ሃይድሮጅንን ወደ ሂሊየም በሰከንድ ውስጥ ትለውጣለች አቤት ፀሐይ እንዴት ታስፈራለች ድንግል ማርያም ግን የፀሐይን ፈጣሪ እውነተኛውን ፀሐይ በማህፀኗ ተሸከመችው በጀርባዋ አዘለችው በክንዷ ታቀፈችው በከናፍሮቿ ሳመችው አልተቃጠለችም የፀሐይ ጽድቅ ሰረገላ ይሏታል በዓመት አይመለምል ከመጽጌ ገነት ፊቷ እንደ ገነት አበባ ይለመልም ነበረ ፊቷ እንደ ናርዶስ አበባ ይነጣ ነበረ ፊቷ እንደ ጽጌረዳ ይቀላ ነበረ ወቦ ዓመት ጸድል ከመጽጌረዳ እንደ ጽጌረዳ ብሪቶና ትታይ